ኢትዮጵያ ኦርቶዶክስ ቤተክርስቲያን ካደረጋቸው መልካም አስተዋጽኦዎች ባሻገር እንደዚሁም ባሉታዊ ገጽታው የምትነሳበት አለ። በተለይ ከመንግስት ጋር አንድም የመንግስት ሃይማኖት ሆኖ በማገልገል ሁለተኛም ህዝብ ለነገስታቱ እንዲገዛ በማድረግ በህብረተሰቡ እድገት ላይ ወይም ለውጥ እንዲመጣ መብቶች ላይ ጫና አድርሳለች ወይም በማድረስ ላይ ተባባሪ ሆናለች ይባላል። ሁለተኛ እንደሚያውቁት አዳዲስ የውጪ በተለይ የምዕራቡ ስልጣኔ ወደ ኢትዮጵያ እንዳይገባ ብዙ ጊዜ ተከላክላለች። የተለያዩ ቴክኖሎጂዎች ወደ ሀገር እንዳይገቡ ይሄም በአንድ ወገኑ የሚነሳ ነው። በዚህ በኩልስ እንደምን ያዩታል? መቼም ይሄም በጣም ያሳዝናል፣ አለማወቅ ነው። ይልቁንስ እኔም እንደምመለከተው ቤተክርስቲያኑ ነው በመንግስቱ ላይ ሲጫጫን የነበረው። እንዴ መንግስትን ያወርዱ እኮ ነበረ። አጼ ሱሴኒያስ አራተኛው 1632 ላይ ማን ነው ያወረደው? ቤተክርስቲያኑ ነው ያወረደው። ስለዚህ ቤተክርስቲያኑ እንደዚሁም በአጼ ዘርዓ ያዕቆብም ብዙ ታሪክ ልነግሮት እችላለሁ። እውነት ነው። መንግስት ለምሳሌ ጦርነትም ሲሄዱ ታቦት ይዘው ይሄዳሉ እና መንግስትም ተጠቅሞበታል። ነገር ግን ቤተክርስቲያኑ ራሱ ከመንግስት በላይ ሆኖ የኖረ ነው። ይሄንን ብለን ልንተረጉም እንችላለን። ሁለተኛ ነገር ደግሞ ምዕራባዊ ትምህርት ወደ ኢትዮጵያ እንዳይመጣ ተከለከለ የሚባለው እሱም ራሱ በጣም ግልብጦሽ የሆነ ነገር ነው። የምዕራብ ካልቸር እኮ በመጽሐፍ ቅዱስ ላይ ነው ተመለከተው። ሲቪሊዜሽን የሚሉት ራሱ እስከ አሁን 100 ዓመት ድረስ በጠቅላላ የምዕራብ ታሪክ ቢመለከቱ እነ ባክ እነ ሃንደል ሙዚቀኞች የታወቁ ከምንድን ነው የሚወስዱት ካላታል? ከመጽሐፍ ቅዱስ። ሰዓሊዎች ማይከል አንጀሎ፣ ራፋኤል፣ ዳቪንቺ ከየት ነው ስዕላቸውን የሚወስዱት? ከመጽሐፍ ቅዱስ። ኢትዮጵያ ልክ እንደዛ ነው ያደርጉት የነበረው። ከመጽሐፍ ቅዱስ ስዕሎች ሰው ይወስዳሉ። ሊትሬቸር በመላው እስከ 1100 ዘመን እነ ብሌክ፣ እነ ሼክስፒር፣ እነ ሚልተን የምጽፉት ሁሉ በዛ ላይ ተመሰረተ ነው። ከኢትዮጵያም የዚህ አይነት አለ። እንዳው ቅድም እንዳልኩት በጣም የሚያሳዝነው 50 ዓመት በፊት እኛ ወደ ኋላ ቀርተናል፣ ኮሙኒዝም ይሻላል፣ በዛ ምክንያት የኢትዮጵያ ታሪክ ወደ ኋላ ናት ብለው አንዱ ምን ይለኛል። እኔ ደግሞ የዛን ጊዜ አንድ አርቲክል ጽፌ ነበር ሶሻል ስትራክቸር ኦፍ ዘ ኢትዮጵያን ቸርች ብዬ እና የዛንም ጊዜም አንድ ትንሽ መጽሐፍ ጽፌ ነበር ስለ ቸርቹ። ግን ይሄንን አይቶ አንተ ኢትዮጵያን ቸርች እንዲህ አደረገ የምትለው ሼክስፒር የት አለ አለኝ፣ ሞሊዬ የት አለ አለኝ፣ ጎቴ የላለ አለኝ። ወንድሜ አልኩት አንተ ተክለ ሃይማኖትን አንብበሃል ወይ? ክርስቶስ ሞዓን አንብበሃል ወይ? ገድለ አቡነ በከረዙን አንብበሃል ወይ? ክብረ ነገሥትን አንብበሃል ወይ? ሲኖዶስን አንብበሃል ወይ? ምንድን ናቸው አለኝ። ራሳችንን ማቋሸሽ እኮ ጥሩ አይደለም። እነዚህ መጽሐፍት ፐርፌክት አይደሉም። በዛ መልክ ብቻ ሳይሆን ለምሳሌ አሁን ከቴክኖሎጂ አኳያ በቴዎድሮስም ሆነ በቅርብ በሚኒልክ ዘመን የኤሌክትሪክ ወይም ተሽከርካሪ አውቶሞቢል የመሳሰሉት ነገሮች ጠቃሚ ናቸው። እነዛን አይነት ቴክኖሎጂዎች ወደ ሀገር ውስጥ እንዳይገባ ይገዝቱ ነበር፣ የሃይማኖት አባቶች ይከለከሉ ነበር ከሚለው አኳያ በተለይ ከቴክኖሎጂ አኳያ ያ ወደ ሀገር ውስጥ መግባቱ ጠቀሜታ አልነበረውም ወይ? አሁን እንዳልኩት 400 ዓመት ወደ ኋላ ብንመለስ ኤውሮፓና ኢትዮጵያ አንድ ደረጃ ላይ ነበሩ፣ ዘመነ ባርነት እስከመጣ ድረስ። እንዲያውም አሁን ላሊበላ እንሄድ። ላሊበላ ያለ ቴክኖሎጂ ነው ተሰራው። ጎንደር ምንድነው የሚባለው? ፋሲለደስ። እንዲያውም እዛም ሰፈር ብዙ የተሰሩት ቤተክርስቲያኖች አሉ። አንደኛ ሲቪሊዜሽን በጽፈት ነው ተመሰረተው፣ በመጽሐፍት ነው። በዛ በኩል ኢትዮጵያ እንዳም ሲቪሊዜሽን አመጣች፣ ቸርቿ አመጣች። ሁለተኛ ነገር ደግሞ አሁን ለምሳሌ ቤተክርስቲያን አሰራር ይሄ ሁሉ ቴክኖሎጂ ያስፈልገዋል። ሶስተኛ ደግሞ አሁን ምዕራባውያን የሚኮሩት በአርት ነው። ቴክኖሎጂ የምንለው ለምሳሌ ስለ አውሮፕላን እንውሰድ። አውሮፕላን ኢትዮጵያ ከመጀመሪያ ከመጣው አንዱ እሱ ነው። መርሲ ሀዘን ጻፉት መጽሐፍ ላይ በጣም የሚያስገርም ታሪክ አለ። እንዴት ኢትዮጵያኖች ሜዳ ላይ አንድ ትንሽ አውሮፕላን ትመጣለች ብለው ወደ 1930 ገደማ ነው ሲጠብቁት በጣም እንዴት እንደተቀበሉት። ኦፍ ኮርስ አንዳንድ ኢትዮጵያኖች በጥንቆላ የሚያምኑ ሊኖሩ ይችላሉ። ይሄ የሰይጣን መኪና ነው ሊሉ ይችላሉ። ነገር ግን ያ አውሮፕላን ሲመጣ የተቀበሉት ሁሉ ክርስቲያኖች ነበሩ። ሰላሞችም ሊኖሩ ይችላሉ። ነገር ግን በደንብ ነው ተቀበሉት። እንዲያም ኢትዮጵያን ኤርላይንስ ዛሬ በዓለም ከተከበረች አንድ ተዋጽኦ ናት። በጣም የተወደደች አውሮፕላን ናት። ዛሬ አሁን ደቡብ አረቢያ ቢሄዱ ኢትዮጵያን ፓይለት አለ፣ ግብጽ ቢሄዱ ኢትዮጵያን ፓይለት አለ፣ ኮሪያ ቢሄዱ ኢትዮጵያን ፓይለት አለ። ምክንያቱ ምንድነው? ቀደም ብለው ይሄንን የአውሮፕላንን ዋጋ
ስላከበሩ ትምህርት ቤት ተከፈተ፣ የፓይለቶች ትምህርት ቤት። ዛሬ እነዚህ ፓይለቶች በመላው ዓለም ያገለግላሉ። እኛ ወደ ኋላ የቀረነው ባለፉት 50 ዓመታት ውስጥ አንዳንዶቻችን በቴክኖሎጂ ፎከስ ከማድረግ ፈንታ በፖለቲካ ፎከስ አደረግ። ኢትዮጵያ ሕዝብ 600 ዓመት በፊት እስመጽሙ አለ ትምህርት ለትምህርት የተጠማ ሕዝብ ነው። ትምህርት ደግሞ ምንድን ነው የሚማሩት? ሁሉንም ነገር ነው የሚማሩት። እና እውነት ነው ፐርፌክት አይደለም አገራችን። ችግሩ አንዱ ለምሳሌ እኔ አባት አንጥረኛ ነበሩ፣ የብር የወርቅ እና አንዳንድ ሰዎች እንደ ቡዳ ያዩ ነበር። እኛን እንኳን በደንብ አላዩትም አባቴ ከእስራኤል ስለመጡ። ነገር ግን አንዳንዶችን ብረታ ብረት የሚሰሩት የእጅ ስራ የሚሰሩትን አንዳንድ ሰዎች እንደ ቡዳ እንደ ምናምን ያዩዋቸዋል። እንዲህ ያለ ነገር ነበረ። ግን እሱ በቤተ ክርስቲያኑ በኩል ብቻ አይደለም። አንዱም በመጽሐፎ ውስጥ እንዳነሱት በመጨረሻው ምዕራፎ ላይ ኢትዮጵያዊነት ነው። ኢትዮጵያዊነትን ለአፍሪካና ለአፍሪካውያን አሜሪካውያንና ለአፍሪካውያን ያበረከተውን ፋይዳ እንደዚሁ ጠቅሰዋል። ኢትዮጵያዊነት ምን ማለት ነው? ይገርሞታል። ጥቁር አሜሪካኖች እዚህ በነበሩበት ዘመን ምን ይሆን ነበረ? ጥቁር አሜሪካኖች እንደ እንስሳ ነበር የሚመለከቷቸው። ፕሪሚቲቭ ህዝብ ብለው እንደ ማልከም ኤክስ እንዳለው እኛ ጥቁር አፍሪካኖች የመጣ ነው እንደ ሌላ አውሬዎች ከጫካ መጣችሁ ብለው ያምናሉ ብለው ነው የሚመለከቱ ሰዎች አይደላቸውም። በዚህ ምክንያት የተነሳ አንዳንድ ትምህርት የተማሩ ጥቁር አሜሪካኖች መጽሐፍትን ሲመራመሩ የኢትዮጵያን ታሪክ አገኟት። የኢትዮጵያን ታሪክ ሲያገኙ ከአንድ 300 ዓመት በፊት እንደ ኢትዮጵያ የሚባለው ሀገር የታወቀ ሀገር አንደኛ ሃይማኖቱ ክርስቲያን ነው፣ የቆየ ነው፣ መጽሐፍቶች አሉት፣ ባህል አለው፣ የተገዛ ህዝብ አይደለም ብለው ስለ ኢትዮጵያ ማጥናት ጀመሩ። ሲጀምሩ እንዲያም አሜሪካ ውስጥ መጀመሪያ የጥቁር አሜሪካኖች ቤተክርስቲያን ሲሰሩ ኢትዮጵያን ባፕቲስት ቸርች ብለው 1799 እዚህ ሳቫና ጆርጂያ ተሰራ። አምና እንዲያውም እዛ ተጋብዤ፣ ምክንያቱም እዛ ቤተክርስቲያን ውስጥ አንድ ፊደል የሚመስሉ አሉና አሁን ዛሬ እሱ ትልቅ ቤተክርስቲያን ነው። በ1855 ነው ተሰራ እና ከዚህ ኢትዮጵያን እንደ ባንዲራ ይዘውት አንድ ሰውዬ ለምሳሌ ዊሊያም ዌዝሊ ብራውን ይባላል። ጥቁር አሜሪካዊ መጀመሪያ ሊቅ ከሆኑት አንዱ ነው። አውሮፓ ሄዶ እድል አግኝቶ 1850 ገደማ ነው የጻፈው መጽሐፍ ላይ ምን ይላል? አሁን እናንተ ነጮች እኛን ጥቁር ህዝብን ታሪክ የላችሁ፣ ባህል የላችሁ፣ ቋንቋ የላችሁ ብለው ወደ ታች ይመለከቱናል። እኔ ግን እምላችሁ ይላል በመጽሐፉ ላይ እንዲያም እንግሊዞች ጫካ ውስጥ ሳሉ፣ ፈረንሳዮች ጫካ ውስጥ አሉ፣ የኛ አንሴስተርስ የኛ ቅድመ አያት ኢትዮጵያውያን ይላል። ኢትዮጵያውያን ቤተክርስቲያን እየሰሩ መጽሐፍት እየጻፉ የሰለጠነ ህዝብ ቀደም ብሎ ከጀርመኖች ከእንግሊዞች በፊት ብሎ ይተነትናል። በዚህ ምክንያት የተነሳ ጥቁር አሜሪካኖች በጠቅላላ አሁን እርስዎ ቅድም ካሉት ጋር ይገናኛል። ኢትዮጵያ የሰለጠነች ሀገር ናት እንደ ጊዜው ነው እንጂ እና ይህንን ኢትዮጵያ እንደ ምሳሌ እንደ ባንዲራ ይዘው መኩራት ጀመሩ። ከዛ እንዲያም አንዳንዶች ሚስዮኖቹ ነው ወደ ደቡብ አፍሪካ ሄዱ። አሁን እነ ማንዴላ መጀመሪያ ኢትዮጵያን ዛይኒስት ቸርች ሜምበር ነበር። ዚምባብዌም ኢትዮጵያን ዛይኒስት ቸርች ነበረ። እና እኒህ ጥቁር አሜሪካኖች ከዚህ ይሄንን ሀሳብ አምጥተው እኛ ህዝባችን የኢትዮጵያ ህዝብ የሰለጠነ ህዝብ ነው፣ የኛ ህዝብ ወደፊት የተራመደ ህዝብ ነው፣ እኛ እናንተ እንደምትሉት የጫካ ህዝብ አይደለንም፣ ጥቁር ህዝብ ታሪክ አለው፣ ባህል አለው፣ ሃይማኖት አለው ብሎ መስበክ ሄደው በጠቅላላ ኮሎኒያሊዝምን እንዲቃወም አደረጉ። በኋላ ፈረንጆች አሁን በዛሬ ዘመን ይሄንን ሲመረምሩ ቃል ሰጡት። ኢትዮጵያኒዝም ብለው ቃል ሰጡት። ብዙ አርቲክሎች የተጻፉ ነው ስለ ኢትዮጵያኒዝም። ከዛ በስተቀር አሁን እዚህ ሀገር ራስታ የሚሏቸው ሰዎች አሉ። ከጀሜይካ ነው የተጀመረው። በጃንሆይ እንደ እግዚአብሔር ብለው ያመልካሉ። ይሄ ሁሉ የሆነው ለምንድን ነው? ጥቁሮች ተጨቁኗቸው በጣም በሚጨቆኑበት ጊዜ ተስፋ አጡ። በኋላ ስለ ኢትዮጵያ ሲያጠኑ ትንሽ ተስፋ ጮራ ሆነላቸው። ይሄ ሲሆን ከኢትዮጵያ ጋር ኢትዮጵያን ታሪክ መመራመር ጀመሩ። ኢትዮጵያን እና አቢሲኒያን ባፕቲስት ቸርች ብለው በ1806 ዓመት ነው ተሰራው። አቢሲኒያን ባፕቲስት ቸርች ያው ቅድም እንዳልኩት አቢሲኒያ ማለት ሀበሻ ማለት ነው፣ ያው ኢትዮጵያ ማለት ነው። አቢሲኒያን ዛሬ ትልቁ ቤተክርስቲያን ኒውዮርክ ያለው አቢሲኒያን
ቸርች ይባላል። እንዳውም እኔ ብዙ ጊዜ ለጥቁር አሜሪካኖች ሃርቨርድ ዩኒቨርሲቲ መጀመሪያ የአፍሪካን ቋንቋ ሃይማኖት ማስተማር የጀመርኩት እኔ ነኝ። በዚሁም ትንሽ በእኔ ስም ሽልማት አድርገውታል። እና ይህንን ሳስተምራቸው እንዳውም ልክ እነ ዊሊያም ዌዝሊ ብራውን እንዳለው የእናንተ ቅድመ አያቶች በጫካ ሳሉ ኢትዮጵያ ቀደም ብላ የሰለጠነች ሀገር ናት እና ኢትዮጵያ እንዳውም ጥቁር አሜሪካኖች ምናልባት ከምዕራብ አፍሪካ መጣችሁ ይሆናል፣ መንፈሳዊ ግን የተወለዳችሁ ከኢትዮጵያ ነው። ይህንን አይክዱም። እስከ እኔ እዚህ ሀገር ስመጣ በጣም ይገርመዎታል። ጥቁር አሜሪካኖች ይመጣሉ ወደ እኔ። ከኢትዮጵያ ነህ? አዎ። ንገረን ስለ ኢትዮጵያ ምንድን ነው ይሄ? እኛ ኢትዮጵያኖች እንዲያው ከነጻነት ቢያወጡን ይረዱናል። መጀመሪያ አንድ ጊዜ እዛ ኮሌጅ ስገባ 2 ዓመት ኮሌጅ ተምሬያለሁ። እዚህ ሀገር ሳልመጣ ኬንያ ሄድኩ። አንድ ወጣቶች ስብሰባ ነበር። እዛ ላይ ያገኘኋቸው ሰዎች አፍሪካኖች በሙሉ ኢትዮጵያ መቼ ትረዳናለች? እሷ ብቻ እኮ ናት የነጻነት ሀገር። እኛ ኢትዮጵያ ትረዳናለች። ስለዚህ በኢትዮጵያ ላይ ትልቅ ተስፋ አድርገው የሚንቀሳቀሱ አንድ አሁን ስለ አለዱራ የሚባል ሃይማኖት አለ ናይጄሪያ ውስጥ። ኪምባንጉስት የሚባሉ ነበሩ ኮንጎ ውስጥ። ያው ኢትዮጵያን ዛይንስ ዚምባብዌ፣ ደቡብ አፍሪካ በሙሉ የተመሰረቱት በኢትዮጵያ መንፈስ ላይ ነው እና ይሄ ኢትዮጵያኒዝም ተብሎ ዛሬ እንግዳ ሊቃውንቶቹ ይከራከራሉ። እዚህ ላይ ሲከራከሩ አንዱ የእንግሊዝ ሰውዬ እነሱ ኢትዮጵያን እንደ ምሳሌ ወሰዱት። ኢትዮጵያን ሀገር አይደለም። መጽሐፍ ቅዱስ ላይ ያ ቅድም ያልኩት ግሪክ ቋንቋ ኢትዮጵያ የሚባል ቃል ስላለ እሱን ቃል ተጠቅመውበት ነው ከመጽሐፍ ቅዱስ ይላል። ነገር ግን እዛ ላይ እሱም ተሳስተዋል። ምክንያቱም እንደዛ ቢሆን አቢሲኒያ የሚባል ደግሞ መጽሐፍ ቅዱስ ውስጥ የለም። ታዲያ እንዴት ነው አቢሲኒያንም ተጠቀሙ? ስለዚህ ብዙዎቹ ኢትዮጵያ ብለው እንደ ምሳሌ ተከታትለው የተነሱት ለነጻነታቸው ለመዋጋት፣ ለክብራቸው ለመዋጋት በኢትዮጵያ ስለሆነ ይሄ ራሱን የቻለ ትምህርት ነው። ባይ ዘ ዌይ ኢትዮጵያኒዝም የሚባለው በእኔ በኩል ብቻ አይደለም። አሁን ስኮትላንድ አንድ ይሄንን የሚያጣህላ ሰው አለ። እዚህም ሀገር ብዙ ሰዎች ይስዋሉ ስለ ኢትዮጵያኒዝም። ከዚህ ከኢትዮጵያ ጋር የተገናኘ ነው እና ቅድም እንዳልነው ወደ መጨረሻ ለመጠቅለል ያህል ሀገራችን ፐርፌክት ነው አላልኩም። ይቅርታ ያድርጉልኝ እንደዛ ካስመሰልኩኝ አይደለም። የሆነም ሆኖ ከማንም ደግሞ አያንስ። ያበረከተውም ሁሉ ኢትዮጵያ ያበረከተችው ለዚህ በተለይ አሁን ለጥቁር ሕዝብ ያበረከተችው እኛም ባናደርግ ሁሉ ጊዜ አንድ ሰው ተስፋ ያስፈልገዋል። አንድ ሰው ትንሽ ጮራ ያስፈልገዋል። አንድ ሰው ለመውደቅ ሲል አንድ የእንጨት ብራንች ይዞ እሷን ተስፋ ይዞ ይድናል እና ብዙዎቹ የአፍሪካም የአሜሪካን ጥቁሮችም በኢትዮጵያ ላይ እንደ ትልቅ ተስፋ አድርገው ተጠቀሙበት። ይኸውና አሁን ቦብ ማርሊ እኔ አንድ ጊዜ አግኝቼው ነበረ። እምነታቸው ይሄ ነበር። በኢትዮጵያ መንፈስ ነው እሱም የተነሳው በሙዚቃውም ሁሉ እና ይሄንን እኛ ራሳችንን ማቋሻሽ የለብንም። እና መጨረሻ የምለው ምንድን ነው፣ እኛ ኢትዮጵያኖች ወንድሞቻችን ፐርፌክት አይደለንም። ብዙም ችግሮች ይኖሩብናል። የሆነም ሆኖ የተቻለውን ጉልበታችንን በዚህ በመከራከር አገራችንን ባህላችንን ከማቋሸሽ ፈንታ እናጥናው። አሁን እኔ የምለውንም ክሪቲሳይዝ ማድረግ ይቻላል አንዳንዱን። ይሄ ግን የሚደረገው ዝም ብሎ ሳያጠኑ አይደለም፣ ዝም ብሎ ሳይመረምሩ አይደለም። መርምረው አይ አንተ የምትለው ይሄ ትክክል ነው፣ ይሄ ደግሞ ትክክል አይደለም ብሎ ሰው ወደ እኔ ቢመጣ እውቀት ይስፋፋል፣ እኔ የምንብለውም ይሻሻላል። እና ዛሬ ያለን ጉልበታችንን ከጥንት ጀምሮ ዓለም ሁሉ ያበረከተ አገር መሆኑ ስለሚታወቅ እሱን እናጥናው፣ የጎደለውን ደግሞ እናስተካከል። ግን ጉልበታችንን እርስ በርሳችን በመጣላት ወይም በመሰዳደብ አገሩንም ታሪኩንም በመስደብ የትም አንደርስም እና ታሪኩም ቢሆን ምዕራባውያን ራሳቸው ታሪካቸውን ሲያጠኑ ይሄ ጥሩ ነው፣ ይሄ ጥሩ አይደለም ብለው ይመረምራሉ። የእኛም እንደዛው ነው። የእኛም ጥሩም አለበት መጥፎም አለበት። ግን ዋናው እውቀቱን እንቅሰም፣ መጽሐፍቶቹን እናንብብ እና ዝም ብለን በግምት ጥራዝ ነጠቅ በመሆን ብቻ ይሄ ነው ታሪኩ እንደዚህ ነው እንዲህ ማለት የትም አደርሰንም። እንመራመር። አሁን እዚህ ሀገር የአሜሪካን ሊቃውንቶች የአሜሪካን ታሪክ የሚያጠኑት ስንትና ስንት ሺህ ናቸው። 400 ዓመት ነው፣ 500 ዓመት ነው። የእኛ ግን አሁን ስንት ሊቃውንት አለ? በጣት ነው የሚቆጠሩት። ስለዚህ ወጣቶች እንማር፣ መጽሐፍትን እንመርምር
እና አሁን እኔ የምለውንም ተውት እና ራሳችሁ መርምሩት። ራሳችሁ ተራ በተራ ልዩ ልዩ መጽሐፍት አሉ። የግዕዝንም ቋንቋ ማጥናት ይኖርብናል። የኦሮምኛንም ማጥናት ይኖርብናል። በኦራል ትራዲሽን ደግሞ አሁን በኦሮምኛ ብዙ ነገር አለ ስለ ዴሞክራሲ ስለ ምናምን። ስለዚህ የራሳችንን ኢትዮጵያ ውስጥ ያሉትን ባህሎች እንማር፣ እነሱን እንመራመር። ስንመራመር እንክርዳዱን ከስንዴው መለየት እና እንደዛ ቢሆን አገራችንን ልናሳድግ ለአገራችን በረከት መሆን እንችላለን። ፕሮፌሰር ኤፍሬም ይስሐቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ደራሲ፣ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ። እኔም እንዳልኩኝ ቅድም መልካሙን ተቀበሉት፣ ስህተት የሆነውን ደግሞ ግድ የለም እናስተካክላለን፣ እየተወያየን እናስተካክላለን እና እርሶም ደግሞ እዚህ ላይ ኢንተርቪው ስላደረጉኝ በሙሉ መልስ ባልሰጥ ደግሞ ይቅርታ ያድርጉልኝ። 7 billion stories and counting. SBS Radio.